እሺ ሰላም ውድ የቀሽት ቲዩብ ተከታታዮች ዲቪ 2026ን እንዴት ማየት እንደምትችሉ በስልካችሁ እናያለን ማለት ነው። ቀጥታ በመጀመሪያ dvprogram.state.gov የሚለው ዌብሳይት ላይ እንሄዳለን። ከዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። በዛ ሊንክ ገብታችሁ ዌብሳይቱ ላይ ትገባላችሁ ማለት ነው። ከዛ በኋላ ቼክ ስታተስ የምትለዋን ትነኳታላችሁ። ከዛ በኋላ ኮንቲኒው የሚለውን ትነኩታላችሁ። ከዛ ምን ይጠይቀናል? በመጀመሪያ ኮንፈርሜሽን ነምበር፣ ኮንፈርሜሽን ላስት ፋሚሊ ኔም እና ይር ኦፍ በርዝ የሚል ነገር ያመጣላችኋል ማለት ነው። ከዛ በቀጥታ ሄዳችሁ ኮንፈርሜሽን ነምበራችሁን ታስገባላችሁ ማለት ነው። ኮንፈርሜሽን ነምበራችሁን ታመጡና ታስገባላችሁ። እኔ በሶፍት ኮፒ ስላለኝ ነው። እናንተ ሃርድ ኮፒ ከሆነ ትጽፋላችሁ ማለት ነው በእጃችሁ። እዚህ ጋር ብዙ ሰው የሚሳሳተው ላስት ፋሚሊ ኔም ላይ ኮማዋን እየረሳ ነው። ስለዚህ ኮማ አትረሳም። ላስት ፋሚሊ ኔም ላይ ኮፒ ብላችሁ ከነ ኮማው ነው የምታስገቡት ማለት ነው። ከነ ኮማ ታስገባላችሁ። ይር ኦፍ በርዛችሁን ደግሞ ራሷን ያስገባችኋትን ቁጥሯን ብቻ አምጥታችሁ ታስገባላችሁ ማለት ነው። ይሄን ከጨረሳችሁ በኋላ እዚህ ጋር የተሰጣችሁን ካራክተሮች ታስገባችኋላችሁ ማለት ነው። ለምሳሌ ኤክስ ደብሊው አይ አይ ሲ 4 ፒ ነው እኔ። ከዛ በኋላ ሰብሚት ትሉታላችሁ ማለት ነው። ከዛ ቆይቶ ውጤታችሁን ያመጣላችኋል። ከወጣላችሁ መልካም እድል። እሺ ፓስወርዳችሁን ረስታችሁ ወይም ኮንፈርሜሽን ነምበራችሁን ረስታችሁ ከነበረ ልክ እንደዚህ ሲላችሁ ትመጡና ፎርጌት ኮንፈርሜሽን ነምበር ትሉታላችሁ ማለት ነው። ከዛ በኋላ ይሄንን ይር ኦፍ ዳይቨርሲቲ ቪዛ ፕሮግራም የምትለዋን 2026 ትሏታላችሁ። አዘር የምትለዋን ነክታችሁ 2026 ትሉታላችሁ። ላስት ፋሚሊ ኔም የምትለዋን የራሳችሁን ላስት ፋሚሊ ኔም ታስገባላችሁ ማለት ነው። ላስት ፋሚሊ ኔም የራሳችሁን ስም ደግሞ ታስገባላችሁ ማለት ነው። ሚድል ኔም ላይ የአባታችሁን ስም እዛው ላይ ልክ እንዳስገባችሁት ማለት ነው ታስገባላችሁ ማለት ነው። ከዛ የተመዘገባችሁበትን ኢሜል ታስገባላችሁ። ከዛ በኋላ ይሄኛውን ታስገቡና ሰብሚት ትሉታላችሁ ማለት ነው። እኔ ኦልሬዲ ስላረሳውኝ ለእናንተ ለማሳየት ያክል ነው። ከዛ በኋላ ኢሜላችሁ ላይ ይላክላችኋል ማለት ነው። በኢሜላችሁ ገብታችሁ ከዛ በኋላ